የቅድሙ ቪዲዮ ኤአይ ነው። እሺ ኤዲ አይደለም ማቴክ በበትረ መኮንን አሲስት ተደርጎ ጎል ማግባት ተጀመረ። ለዚህ ነገር ላለፍነት አመጣ እኔ አቋማና መስራቾቹ በገዛ ፈቃዳቸው ስልጣን ይሄ ቡድን ነው እሺ ዋንጫ የሚበላው? ይሄ ቡድንስ ነው ዋንጫ ሲበላ ልናይ የምንችለው? እና አያምም። ኧረ በኢየሱስ የሚያስጠላውን ነገር ልንገራችሁ። በጣም የሚያስጠላው ምኑ ነው? ባለቀ ሰዓት ማግባታቸው። እግዚአብሔርን የበርተናቸው ያደርግበት ነበር። ቅጥቅጥ ያለ ቀጥቃጣ አይታችኋል አይደል? 94ኛው በኋላ ራሱ እንዴት በቃ ባንዴ ጨዋታው እንደተቀየረ ወደ ኤቨርተን ሄደ። እኔ ትንሽ ቢያንስ 70 ምናምን ነኝ አለ ብታገቡ ምን አለበት። አርቴታ ፈሪ እኮ ነው፣ ግን ዛሬ ፈሪ አይደለም የሚያስብል ምርጥ ቅያሪ የሚያስብል ነው። ምርጥ ቅያሪ ማክስ ዳውመንን አስገባ። የሚገርም ኳስ አሻማ ኢንካፔ ገጨው። የጭንቅላት ኳስ አርሰናል ሲጀመር አርሰናል ኤፍሲ ሳይሆን ሄዲንግ ኤፍሲ፣ ሴት ፒስ ኤፍሲ፣ ፔናልቲ ኤፍሲ፣ ኦንጎል ኤፍሲ ነው መባል ያለባቸው። እኔ እኮ አርሰናል ይዞ እንዲህ ሲያንሸራሽር ኳስ ዘና ብዬ ነው ስልኬን መጎረጉርልኝ። ያረዳል እንደማያገባ ቃለው ወፍ ኦፕን ፕሌይ ወፍ ሲሻማ ግን እፈራለሁ። ኮርና ሲያገኙ እንዴት እንደምናደድ ግን ምንም ማድረግ አይቻልም። ለዚህ ለህፃን ልጅ ዛሬ የደስታ ቀን ተፈቅዶለት ነው፣ እኛም እንቀበለው። ኖርምዬ ነው ያራዳ ልጅ ኖርምዬ ነው። ግን የሚገርም ተስፋ ለሌሎች ቡድኖች እየሰጡ ስለሆነ አይቀጠልም በዚህ አቋም። አጠሮ ምናምን ጭራሽ አያቆመኝም። የዘንድሮን ዋንጫ ማንም አይቀማኝም። ማንም ሙሽራ ነኝ። ሌላ እንደምቆጥሩት ለኔ ነው ወይ የምቆጥሩት? በዛች የወፍ በምታከል እንቁላላችሁ ይዛችሁ ለኔ ነው ወይ የምቆጥሩት? ለማን ነው? 19 ቲም ላይ ቋጠረብኝ። የኔ ታዳጊ የት ሂደው ታዳጊ የት ሂደው? ማክስ ዶማን አድምቀ ጻፉ። ይሄን ስም አድምቀ ጻፉ። እንደገባ ትርምስምሱን አወጣው እንደገባ። በቃ ማን ይቀማው? ማን ይንካው? ኤብሬቼዜ በኪዳን ምርጥ አረዛዳ 11ንም ተጫዋች ነው የምንጠራው። ምን አይነት ምሽት ነው? ግባ እናውጣው። ወያላ ሰርጋችን ደርሷል። ተዘጋጁ፣ ሰርጋችን ደርሷል። ሚዜ አሰፍቼ ነው ማለብስሽ፣ አሰፍቼ